የሚበቃንን ያህል ውሃ እንጥዳለን። መቀጠል ደግሞ በቆላችንን ይሄ የህፃናት በቆሎ ነው። በቆላችንን እናደርጋለን የደረግነውን ውሃ መጠን ያህል። በመቀጠል ደግሞ እንዳይጓጉልብን ቶሎ ቶሎ እናማስላለን ወራታች ስለሚዘቅጥ በቆሎ ማለት ነው። ገና አሁን መጀመሪያ ጊዜያት አሁን 6 ወር ሊሆናት ነው እና ገና ስለሆነች የጫው ስኳር ምናምን ነገር አልተጠቀምላትም ለምሰራላት ምግብ ውስጥ ማለት ነው። እዚህ እናንተም ስትሰሩ እንደዛ ስሩ። እንደምታዩት የቆየ ያማሰራክሽያ መስጠት ክሬሚ ባህሪ ያለ እንደ ክሬም ነገር ነው የሚሆነው። ያምራል ሲታይ። ከዛ ደግሞ ምን አደርግልሃለሁ መሰላችሁ? በውሃ ብቻ ነው እንዳያችሁት የሰራሁት። ሊበቃው አካባቢ ሲል እንትን አደርግላታለሁ። ወተቷን የምትጠቀመውን የፎርሙላ ወተቷን አበጠብጥና አረግበታለሁ ማለት ነው። ያው ብዙ ከእንትኑ ጋር እንዳይበስል ማለት ነው። እንደዚህ ሲሆን ቆንጆ ነው። እንደምታዩት ቆንጆ ምግብ ነው። እናንተም ሞክሩት። ከተመቻችሁ ኮሜንት ላይ ጽፉልኝ።